በኒውዮርክ ከተማ የሚገኝ አንድ መንገድ በፈረንሳዊው እግር ኳስ ኮከብ ቴሪ ሄንሪ ስም ተሰይሟል። የቀድሞ የፈረንሳይ ብሔራዊ ቡድን ታዋቂ እግር ኳስ ተጫዋች ቴሪ ሄንሪ በአሜሪካ ኒውዮርክ ከተማ በጊዜያዊነት መንገድ ተሰይሞለታል። ይህ በኮከቡ ስም የተሰየመው መንገድ በዓለም ዋንጫው ወቅት በዚህ ስያሜው እንደሚቆይ ታውቋል። ቴሪ ሄንሪ ከ2010 እስከ 2014 ባሉት ዓመታት ለአሜሪካው ኒውዮርክ ሬድ ቡልስ ክለብ መጫወቱ የሚታወስ ሲሆን የተሰማውን ደስታም በማህበራዊ ገጹ አካፍሏል። ኮከቡ በሰጠው አስተያየት ፈረንሳዊ በሆንም እና ለንደንን እንደ ቤቴ ብቆጥራትም ኒውዮርክ ሁልጊዜም ከዓለም ወዳት ከተማዬ ነች ሲል ተደምጧል። አክሎ መንገዱ በስሙ መሰየሙ ትልቅ ክብር እንደሆነና ልጁ የተወለደው እዚያው በመሆኑ ከተማዋ ለቤተሰቡ ልዩ ቦታ እንዳላት ገልጿል። ፕሬዝዳንት ዶናልድ ትራምፕ በአሜሪካ የዓለም ዋንጫ መክፈቻ ጨዋታ ላይ እንደማይገኙ ተገልጿል። በዓለም ዋንጫ ታሪክ የውድድሩ መክፈቻ ጨዋታ ሲደረግ የአዘጋጅ ሀገራት መሪዎች በስቴዲየም ተገኝተው ጨዋታውን መታደም የተለመደ ቢሆንም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግን በሀገራቸው መክፈቻ ጨዋታ ላይ የመገኘት እቅድ እንደሌላቸው ታውቋል። ይሁን እንጂ በጨዋታው ላይ ሌሎች ከፍተኛ የመንግስት ኃላፊዎች እንደሚገኙ ተገልጿል። ባለፉት የዓለም ዋንጫ ውድድሮች ላይ የአዘጋጅ ሀገር መሪዎች መክፈቻውን መታደማቸው ይታወሳል። አብነት ያህል በ2022 የኳታሩ አሚር፣ በ2018 የሩሲያው ፕሬዝዳንት ቭላዲሚር ፑቲን፣ በ2014 የብራዚሏ ፕሬዝዳንት ዲልማ ሮሴፍ በስቴዲየም ተገኝተው የመክፈቻ ጨዋታዎችን ታድመዋል። አሜሪካ የመጀመሪያውን የዓለም ዋንጫ የምድብ ጨዋታውን አርብ ሌሊት 10 ሰዓት ላይ ከፓራጓይ ብሔራዊ ቡድን ጋር ታደርጋለች። አድማጮቻችን ዜናዎቻችን ይቀጥላሉ። ለዚህ ቻናል አዲስ ከሆናችሁ ገጻችንን ፎሎ እና ይህን ቪዲዮ ላይክ በማድረግ ቤተሰቦቻችን ይሁኑ እንላለን። አዲስ ዜና ስፖርት ለእናንተ አዳዲስ የስፖርት መረጃዎችና ቀጥታ ስርጭቶች ወደ እናንተ የሚያደርስ ሚዲያ በመሆኑ ገጻችንን ፎሎ በማድረግ ላልደረሳቸው ደግሞ ፕሮግራሞቻችንን ሼር እንድታደርጉ እንላለን። የጀርመን ብሔራዊ ቡድን ተጫዋቾች ለደጋፊዎቻቸው የነጻ ትራንስፖርት አገልግሎት አዘጋጅተዋል። የዘንድሮውን የዓለም ዋንጫ ውድድር በስቴዲየም ተገኝቶ ለመመልከት የሚጠይቀው ከፍተኛ ወጪ ለበርካታ ደጋፊዎች ፈተና የሆነባቸው መምጣቱ ተገልጿል። ይህንን አስገራሚ ወጪ ለማቃለል የጀርመን ብሔራዊ ቡድን ተጫዋቾች የደጋፊዎቻቸውን የትራንስፖርት ወጪ በራሳቸው ለመሸፈን ማቀዳቸው አስታውቋል። የጀርመን እግር ኳስ ፌዴሬሽን እንዳስታወቀው ተጫዋቾቹ ለአንድ የምድብ ጨዋታ የሚሆን የ4000 ደጋፊዎችን የትራንስፖርት ወጪ የሚሸፍኑ ሲሆን ለዚህም የባስ አውቶቡስ ጉዞ አዘጋጅተዋል። በዚህ መሰረት ደጋፊዎቹ ከኒውዮርክ ተነስተው ጨዋታው ወደሚደረግበት ስቴዲየም በነጻ ባስ መጓዝ የሚችሉ ሲሆን ይህ ልዩ ዕድል የተመቻቸውም ጀርመን ከኢኳዶር ጋር ለምታደርገው የምድብ ጨዋታ እንደሆነ ታውቋል።